ሶሻል ሚዲያ ለምን ለኔ ምን አለው ምን ይዞ ነው ለኔ የመጣው ብለው ለሚያስቡ ሰዎች በጣም ብስለት ነው። ብስለት በሳሎች ናችሁ። እንኳን ደስ ያላችሁ። ሶሻል ሚዲያ ላይ ብዙ ነገር አለና ግን መርጠን መቀላቀል፣ መርጠን መስራት፣ መርጠን ማየት ከኛ የሚጠበቅ ነገር ነው። በዚህ ሳምንት ያየሁት ነገር ከመላው ዓለም በዚህ በሶሻል ሚዲያ ጉልበት መስራት ከሚፈልጉ ኑሯቸውን ማሻሻል ከሚፈልጉ ሰዎች ጋራ ተገናኝቼ ለመስራት ችያለሁ። እግዚአብሔር ይመስገን። እና የትም አንተዋወቅ ሰዎች ግን አንድ አይነት ሀሳብ፣ አንድ አይነት አመለካከት፣ አንድ አይነት ዝለት ያለብን በኑሮ የደከምን ብዙ አመት የሰራን ነገር ግን የልባችን ያልሞላ አሁንም ገና ለሚቀጥሉት 20 እና 30 አመት እግዚአብሔር እድሜ ቢሰጠን እየለፋን ነው ወይ የምንኖረው ብለን ያሰብን ሰዎች እንደው ለኛ ምን መፍትሄ አለው ብለን ያሰብን ሰዎች ተገናኝተን ልንሰራ አብረን ብዙ ሄደናል። የሚገርማችሁ ነገርና እግዚአብሔርን አመሰግናለሁ እኔ ስለዚህ በዘመናችን ስለመጣው ስለዚህ ሶሻል ሚዲያ ጉልበት በሶሻል ሚዲያ ተገናኝተን ስራን መስራት ከጀመርኩኝ እኔ 1 አመት ሆኖኛል። ከድካም ስራ ከምሰራበት ነገር ወጥቼ እየሰራሁኝ በጎን አድርጌ 1 አመቴ ግን ከብዙ ልጆች ከተለያየ ከአውሮፓ፣ ከአሜሪካ፣ ከካናዳ፣ ከደቡብ አፍሪካ፣ ከተለያዩ የአረብ አገራት፣ አፍሪካ ሀገር፣ ከናይጄሪያ፣ ከፊሊፒኒዮ ከነዚህ ሰዎች ጋር ተገናኝተን እየሰራን ነው። የሚገርመው ነገር ግን መስራት የሚቻልበት አገር ላይ ያሉ ሰዎች ሁሉም ነገር ተፈቅዶላቸው የሚሰሩበት ገንዘብ ኖሯቸው ነገር ግን ከፍርሃት የተነሳ ፍርሃት ጠፍሮ የያዛቸውን ሰዎች እኔ አትፍሩ ግን ተጠንቀቁ እላለሁኝ። ፍርሃት ከበረከት ያጎድላል። ጥንቃቄ ግን እግዚአብሔር ወደ ተፈቀደልን ነገር እንድንሄድ ያደርጋል። ጥንቃቄ እኮ ጥሩ ነገር ነው። ፍርሃት ግን አስሮ የሚይዝ ነገር ነው። ሁሉ ሌባ አይደለም፣ ሁሉም ደግሞ እስካም አይደለም፣ ሁሉ ፌክ አይደለም። ስለዚህ እድሉ ያላችሁ መስራት የምትችሉ የምትሰሩበት አገር ላይ ያላችሁ እስከዛሬ የምትዳክሩ መንገድ የጠፋችሁ ምን የት ነው ያለው እንደዚህ ማረፊያዬ መቼ ነው ከዛሬ 20 አመት በኋላ ራሴን የት ነው ማየት የምፈልገው ከዛሬ 5 አመት በኋላ ጉልበቴ ደክሞ እኔ የት ነው የምሆነው ሳረጅ ምንድነው የምሰራው አሁንም ተነስቼ ጧት ሄጄ መስራት አለብኝ የግድ ራሴን ጎትቼ ካልጋ ላይ አንስቼ መሄድ አለብኝ ወይ አሞኝ አለቃ እባክህን ፍቀድልኝ ማለት አለብኝ ወይ እንደ በስተርጅናዬም ደግሞ አሁንም ሽንት ቤት ልሂድ ወይ ብዬ ፈቃድ መጠየቅ አለብኝ ወይ እያላችሁ የምትሉ ልጆች ሰዎች አያት ሆናችሁ ከልጅ ልጆቻችሁ ጋር እንኳን አብሮ ለመጫወት ጊዜ ያጣችሁ እናንተን ነው እኔ የምጠራው። ነጋዴዎች የዛላችሁ ካምፓኒ ከፍታችሁ ካምፓኒዎቻችሁ የእናንተ አለቃ የሆነባችሁን ሰዎች ነው እኔ እየጠራው ያለሁት። እኔ ዋዘኞችን አይደለም ወጣቶችን አይደለም። ወጣቶች ጊዜ አላቸው። እኛ ግን በአምሳዎቻችሁ ውስጥ ያላችሁ እንደኔ የሆናችሁ ሰዎች ኑ እላለሁኝ። ኑ አብረን እንስራ፣ እንመካከር። ይሄ የሶሻል ሚዲያ ያመጣው ትልቅ ገጸ በረከት አለ። ስለዚህ ወደዚህ በረከት ኑና አብረን እንስራ ነው እያልኩ ያለሁት። የመጣችሁ እግዚአብሔር ያገናኘን በጣም ቴንኪው። አንዳንዶቻችሁ ደግሞ ጠፍታችሁብኛል በእንትኑ ምክንያትና እኔ ደግሞ ብዙ ሺህ ሰው ስለሆነ ሜሴጅ ያደረገኝ ሜሴጅ ውስጥ እንኳን ወደ ኋላ ሄጄ ፈልጌ ላገኝ አልቻልኩም። አንድ ልጅ ከጃፓን ኮንታክት ያደረከኝ ከጃፓን የተነሳህ ልጅ እባክህን አንተ ሜሴጅ አድርገኝ እንደገና እሺ እኔ ያንተን ፈልጌ አጣሁኝ አባት እና አንተ እጠራሃለሁ ናና እንደገና ኮንታክት አድርገኝ ካየኸኝ ካንተን ካልክ። በተረፈ ሌሎቻችሁ ደግሞ ምንም ሳታቁ ስለ ጉዳዩ ሳታቁ ከእውቀት ነፃ የሆናችሁ ሰዎች ቆማችሁ ሰውን የማታራምዱ ሰዎች ፍርሃት መርዝ የምትረጩ ሰዎች ሪሊ ከማን ጋር ለምን እንደምታወሩ ምን እንደምታወሩ ስለምን እንደምታወሩ አታቁም። ይሄ ቢዝነስ ኤሊያንስ ነው ምናምን የምትሉት አይነት አይደለም። እና መጀመሪያ እውቀቱ ይኑራችሁ። ጉግል አድርጉ፣ አግኙ፣ መረጃውን አዳምጡ፣ ቪዲዮን ከፍታችሁ እዩ። ከዛ በኋላ ለመናገር አፋላችሁ። አሁን ግን ምንም አታቁም። ስለዚህ አቁሙ ላለሁኝ። እናንተ የመጣችሁ ተባረኩ፣ ቀጥሉበት። ቻው።